ለመሆኑ አስበው ያውቃሉ? በአንድ ከተማ ውስጥ በአንድ ትምህርት ቤት ተምረው ተመሳሳይ መጽሐፍ አንብበውና ተመሳሳይ ፈተና አልፈው ለምንድን ነው አንደኛው ሰው በዕዳ ተዘፍቆ የዕለት ጉርሱን ፍለጋ ሲንከራተት፣ ሌላኛው ደግሞ የሀብት ማማ ላይ ወጥቶ የፈለገውን ሕይወት የሚመራው? በየቀኑ ለ8 ሰዓትና ለ10 ሰዓት ደክመው እየሰሩ ለምን ሁልጊዜ በወሩ መጨረሻ ላይ የገንዘብ እጥረት ያጋጥሞታል? ለምንድን ነው አንዳንድ ሰዎች ሳያቋርጡ ሌትና ቀን እየለፉ አንድ እርምጃ ወደፊት መራመድ የማይችሉት? በአንጻሩ ደግሞ ሌሎች ሰዎች ብዙም ሳይጨነቁና ሳይባክኑ ሀብታቸው ከቀን ወደ ቀን እየጨመረ ሕይወታቸው በደስታና በነጻነት የሚመሩት ለምንድን ነው? አንድ አስገራሚ እውነት ልንገራችሁ። በዚህ ምድር ላይ ሁለት አይነት ሰዎች አሉ። የመጀመሪያዎቹ ሕይወታቸውን ሙሉ ጠንክረው የሚሰሩ ሌት ከቀን የሚለፉ ነገር ግን ሁልጊዜ በገንዘብ እጥረትና በጭንቀት የሚኖሩ ናቸው። ሁለተኞቹ ወገኖች ደግሞ ከሌሎች በበለጠ ጠንክረው የማይሰሩ ቢመስሉም ገንዘብ ግን እንደ ማግኔት ወደ እነሱ ይሳባል። ሕይወታቸውን በነጻነትና በብልጽግና የተሞላ ነው። አሁን በዚህ ሰዓት እንኳን በዓለም ላይ በሚሊዮን የሚቆጠሩ ሰዎች ከጠዋቱ 11 ሰዓት ተነስተው እስከ ምሽቱ 4 ሰዓት ድረስ ያለ እረፍት ይደክማሉ። ላባቸውን ያፈሳሉ፣ ጉልበታቸውን ይሸጣሉ፣ ንጹሕ አየር ሳያገኝ ሳምባቸው እስኪደክም ድረስ ይለፋሉ። ነገር ግን ሕይወታቸው መቼም ቢሆን ካለችበት የድህነትና የብርድ አዙሪት ወጥተው አያውቁም። በሌላ በኩል ደግሞ ጥቂት የማይባሉ ሰዎች አሉ። በየዓመቱ አዳዲስ ንግዶችን ሲከፍቱ እያስተውሏቸዋል። ልጆቻቸው በዓለም ላይ ባሉ ውድ ትምህርት ቤቶች ይማራሉ። እነሱ ግን እንደ ሌላው ሰው በቀን 18 ሰዓት በጉልበት አይሰሩም። ልዩነቱ ምን ይሆን ብለው አስበው ያውቃሉ? ዕድል ነው? የቤተሰብ ሀብት ነው? ወይስ ትምህርት? ወይንም ደግሞ እግዚአብሔር ሲፈጥረን አዳልቶ ነው ብለን አስበንስ እናውቃለን? አለበለዛ ደግሞ እነሱ ከኛ የበለጠ ተሰጥኦ ኖሯቸው ነው ብለውስ አስበው ያውቃሉ? እውነቱ ግን ከዚህ የራቀ ነው። ጠንክሮ መስራት ብቻውን ሀብታም የሚያደርግ ቢሆን ኖሮ ሌሊትና ቀን በፀሐይና በብርድ የሚለፉ የጉልበት ሰራተኞች የዓለማችን ቁንጮ ባለ ሀብቶች በሆኑ ነበር። ልዩነቱ የተፈጠረው በትምህርት ቤት ባወቅነው ዕውቀት ሳይሆን በቤተሰብ ውስጥ በሚተላለፍ አንድ ትልቅ ምስጢር ነው። ትምህርት ቤት ሳለን ጎበዝ ተማሪ ሁኑ፣ ጥሩ ውጤት አምጡ፣ ከዚያ ጥሩ ሥራ ታገኛላችሁ ተብለን ተነግሮናል። ነገር ግን በዙሪያችን ያሉ ሰዎች እጅግ የተማሩ ዶክተሮች፣ ፕሮፌሰሮችና መሐንዲሶችን ተመልከቷቸው። አብዛኞቹ አሁንም በደሞዝ ጥገኝነትና በዕዳ ውስጥ ተዘፍቀው እየኖሩ ነው። በአንጻሩ ደግሞ ዩኒቨርሲቲ ያላጠናቀቁ ግን የዓለም ኢኮኖሚ የሚቆጣጠሩ ሰዎች እናያለን። ሀብታሞች ለልጆቻቸው ገና በልጅነታቸው የሚነግሯቸው ነገር ግን ድሆችና መካከለኛ ማህበረሰብ ጨርሶ የማይነግሩት አልፎም ተርፎ የማያውቁት ምስጢር አለ። ባለጸጎች ለልጆቻቸው በምግብ ጠረጴዛ ዙሪያ የሚያወሩት በምስጢር የሚያስተላልፉት ነገር ግን ድሆችና መካከለኛ ገቢ ያላቸው ማህበረሰቦች በፍጹም የማያውቁት ለልጆች የማይነገሩት አንድ ታላቅ ምስጢርም አለ። ይህ ምስጢር ስለ ገንዘብ ማግኘት ብቻ አይደለም። ይህ ምስጢር ስለ ገንዘብ ሕግጋትና ስለ አእምሮ አስተሳሰብ ጥበብ ነው። ይህ ምስጢር ምንድን ነው? ለምንድን ነው ማህበረሰቡና የትምህርት ስርዓቱ ይህ እውነት እንዳታውቁት የሚደብቁባችሁ? ዛሬ በዚህ በጥበብ መንገድ ቻናላችን በሕይወታችሁ ሙሉ በሙሉ የሚቀይረው ድሆች ግን በፍጹም የማይነግሩትን የሀብታሞች የትውልድ ምስጢር ዘርዝረን እንፈታለን። ይህ ቪዲዮ ዝም ብላችሁ በሩጫ የምታዩት አይደለም። ጊዜያችሁን ሰጥታችሁ በጥልቀት ካዳመጣችሁ ከዛሬ ጀምሮ ገንዘብን የምታዩበት እይታ፣ የምታደርጉትን ውሳኔና የልጆቻችሁን ወደፊት ዕጣ ፈንታ ይለውጣል። ትምህርት ቤት ስለ ገንዘብ አያስተምሩንም። ትምህርት ቤት የሚያስተምሩን እንዴት ጥሩ ሰራተኛ መሆን እንደምንችል ብቻ ነው። ገንዘብ እንዴት እንደሚሰራ፣ እንዴት እንደሚባዛና እንዴት ለኛ ባሪያ ሆኖ እንደሚያገለግል ግን ማንም አይነግረንም። ይህንን ምስጢር ካላወቁ ደግሞ ዕድሜውን እስኪያልቅ ድረስ ለሌሎች ሰዎች ሀብት መገንቢያ ሆነው ይኖራሉ። ዛሬ የምንነጋገረው ስለ ተራ ገንዘብ ቁጠባ አይደለም። ዛሬ የምንነጋገረው ሕይወቱን ሙሉ በሙሉ ስለሚቀይረው የአስተሳሰብ አብዮት ነው። ወደ ጥልቅ የጥበብ መንገድ ከመጓዛችን በፊት ይህንን እውነት ለመቀበል አእምሯችሁን ክፍት አድርጉት። አሁን ጉዟችንን እንጀምር። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉና ለወዳጅ ዘመዶቻችሁ እንዲደርስ ሼር እንድታደርጉ እየጠየቁ ወደ ቪዲዮ አመራለሁ። ሮበርት ኪዮሳኪ የተባለ ታዋቂ ጸሐፊ በአንድ ወቅት እንዲህ ብሎ ነበር። ሀብታም መሆን ከፈለጉ ማወቅ ያለበት ብቸኛው ሕግ በንብረትና በዕዳ መካከል ያለውን ልዩነት ማወቅ ነው። ንብረት ማለት ምን ማለት ነው? በአጭሩና በቀላል አማርኛ ንብረት ማለት እርሶ ቢሰሩም ባይሰሩም ወደ ኪሶ ገንዘብ የሚያስገባ ነገር ነው። እንደ ምሳሌ እንኳን ብንወስድ የሚከራይ ቤት፣ የሚያተርፍ ንግድ ወይንም ገቢ የሚያስገኝ የአክሲዮን ድርሻ ነው። ዕዳ ማለት ደግሞ ከኪሶ ላይ ገንዘብ የሚወስድ የሚያወጣ ነገር ነው።
ለምሳሌ በዱቤ የተገዛ ዘመናዊ ስልክ፣ በየወሩ ከፍተኛ ወጪ የሚጠይቅ የቅንጦት መኪና፣ ወይንም ደግሞ ለይስሙላ የሚገዙት ውድ ልብሶች ናቸው። ድሆችና መካከለኛ ማህበረሰብ ገንዘብ ሲያገኙ መጀመሪያ የሚያደርጉት ዕዳ መግዛት ነው። ሀብታሞች ግን ገንዘብ የሚያስገኝላቸውን ነገር ይገነባሉ። ከልጅነታችን ጀምሮ በቤታችንም ሆነ በትምህርት ቤት ውስጥ የሚነገረን ትልቁ ምክር ምንድን ነው? ልጄ ሆይ በትምህርት ጠንክረህ ተማር፣ አምጣ፣ ማትሪክ በጥሩ ውጤት እለፍ፣ ከዚያ ትልቅ ተቋም ውስጥ ገብተህ ጥሩ ደሞዝ የሚከፈል የተረጋጋ ሥራ ያዝ ነው። ይህ ምክር ግን ቀን ይመስላችኋል? ወላጆች እኛን ለመጉዳት ብለው የነገሩን አይደለም። ነገር ግን ሀብታም አባት ለልጁ የሚነግረው ምክር ይህንን የትምህርት ቤት ውሸት ሙሉ በሙሉ የሚያፈርስ ነው። ሀብታም አባት እንዲህ ይላል፣ ትምህርት ቤት የሚፈልጉት አንተን ጎበዝ ሰራተኛ ሊያደርጉህ እንጂ ጎበዝ ባለቤት ሊያደርጉ አይደለም። ትምህርት ቤት ውስጥ ስለ ሂሳብ፣ ስለ ሳይንስ፣ ስለ ታሪክ ትማራለህ። ነገር ግን ስለ ገንዘብ፣ ስለ ንቦና አንድ ቀንም አትማርም። ለምን ይመስላችኋል? ምክንያቱም ስርዓቱ የሚፈልገው አንተን ታዛዥና እስከ ዕለተ ሞት ድረስ ሌላውን ሰው ህልም የምትለፋ ባሪያ እንድትሆን ነው። ይህንን ሐሳብ እስቲ በጥልቀት አስተውሉት። አንድ ሰው ሥራ ሲቀጠር ምን እያደረገ ነው ብላችሁ አስባችሁ ታውቃላችሁ? ምክንያቱም የራሱን የሕይወት ሰዓት በጥሬ ገንዘብ እየቀየረ ነው። ለምሳሌ በቀን 8 ሰዓት ትሰራለህ፣ በወር ደግሞ 30 ቀን ትደክማለህ። ከዚያም የተወሰነ ብር ይከፈላል። ይህ ማለት እኮ አንተ ካልሰራ ገቢ ዜሮ ይሆናል ማለት ነው። ሀብታሞች ለልጆቻቸው የሚያስተምሩት የመጀመሪያው ሚስጥር ለገንዘብ ብለህ አትስራ፣ ገንዘብ ለአንተ እንዲሰራ አድርግ የሚል ነው። ድሆች ገንዘብን የሚያዩት እንደ መጨረሻ ግብ ነው። ሀብታሞች ግን ገንዘብን የሚያዩት እንደ አንድ ሰራተኛ ወይም እንደ አንድ ወታደር ነው። 100 ብር ሲያገኙ ያንን 100 ብር ሄደው ወጪ የማያደርጉትም። ያንን 100 ብር ሌላ 5 ብር እንዲወልድ አድርገው ያሰሩታል። እስቲ ራሳችሁን ጠይቁ። አሁን ያላችሁበት ሥራ ቢቆም ለስንት ቀናት መኖር ትችላላችሁ? እርግጠኛ ነኝ መልሳችሁ ለጥቂት ቀናት ብቻ ነው። ለጥቂት ቀናት ከሆነ ደግሞ እናንተ የገንዘብ ነፃነት የላችሁም ማለት ነው። በባርነት ወጥመድ ውስጥ ነህ። ሀብታሞች ልጆቻቸውን ከዚህ ወጥመድ ቀደውም ያወጧቸዋል። እስቲ አስቡት፣ አብዛኛው ሰው ደሞዝ ሲጨመርለት ወዲያውኑ የሚቀይረው ምንድን ነው? የሚኖርበትን ቤት ያሰፋል፣ ውድ ዕቃዎች ይገዛል። ይህ ማለት ገቢውን ሲጨምር ዕዳውም አብሮ ይጨምራል። ሀብታሞች ልጆቻቸውን የሚያስተምሩት ግን ይህንን አይደለም። ገንዘብህን መጀመሪያ ለአንተ ለሚሰራ ነገር አውለው፣ ከዚያ ያ ነገር የሚያመጣልህን ትርፍ ለቅንጦትህ ተጠቀምበት ይሏቸዋል። እስቲ በዓለማችን ላይ ያሉ ሁለት የአስተሳሰብ ዋልታዎች የሚያሳዩ አንድ እውነተኛ ታሪክ እንመልከት። ዮናስ የተባለ አንድ ወጣት ነበረ። ዮናስ ሁለት አባቶችም ነበሩት። አንደኛው የወለደውና እውነተኛው አባት ሲሆን፣ ሁለተኛው ደግሞ የቅርብ ጓደኛው አባትም ነበር። የዮናስ እውነተኛ አባት በጣም የተማረ ዶክትሬት ያላቸውና በመንግሥት መስሪያ ቤት ከፍተኛ ደሞዝ የሚከፈላቸው ትልቅ ሰውም ነበሩ። ሁለተኛው አባት ግን 8ኛ ክፍል እንኳን ያላጠናቀቀ፣ ነገር ግን በግል ስራቸው የከተማዋ ታላቅ ባለሀብት ለመሆንም የበቁም ነበሩ። ሁለቱም አባቶች ዮናስን ይወዱታል፣ ምክርም ይለግሱታል። ነገር ግን ስለ ገንዘብ ያላቸው አመለካከት የሰማይና የምድር ነበር። የዮናስ የተማረው አባት ሁልጊዜ የሚለው ምን ነበር መሰላችሁ? ልጄ ሆይ በደንብ ተማር፣ ከፍተኛ ውጤት አምጣ፣ ከዚያም ጥሩ ደሞዝና ጥቅማ ጥቅም የሚከፍል ትልቅ መስሪያ ቤት ተቀጥረ ስራ ይለዋል። ይህ ምክር ደግሞ የብዙዎች አባቶችና እናቶች የሚነግሩን የተለመደ መንገድ ነው። ሁለተኛው አባቱ ግን እንዲህ ይለዋል፣ ልጄ ሆይ በደንብ ተማር፣ የዓለምንም አሰራር እወቅ፣ ነገር ግን የራስን ድርጅት እንዴት እንደምትገነባና ሌሎች እንዴት ወደ ሥራ እንደምታሰማራ አጥና ይለዋል። እውነተኛ አባቱ ገንዘብ መውደድ የክፋት ሁሉ ስር ነው ብሎ ሲያስተምረው፣ ሀብታሙ አባትና የጓደኛው አባት ግን ገንዘብ ማጣትና የገንዘብ ዕውቀት ማጣት የችግር ሁሉ ምንጭ ነው ብሎ ያምኑም ነበር። እዚህ ጋር ነው እንግዲህ ታላቁ ምስጢር የሚጀምረው። ሀብታሞች ለልጆቻቸው ስለ ገንዘብ የመጀመሪያ ሕግ የሚያስተምሩት ይህ ነው። ሀብታም ለገንዘብ አይሰራም፣ ገንዘብ ግን ለነሱ እንዲሰራ ያደርጋሉ የሚል ነው። በዓለም ላይ እጅግ በርካታ የተማሩ ጎበዝና ብልህ ሰዎች እያሉ ለምን አብዛኞቹ በኢኮኖሚ ሳይለወጡ ይቀራሉ? ለምንስ በየቀኑ በድህነት የሚኖሩት? እውነቱ በእውቀት ማነስ ሳይሆን በአእምሮ ውስጥ ባለው ፍርሃት ምክንያት ነው። የመውደቅ ፍርሃት፣ የተጠራቀመ ገንዘብ የማጣት ፍርሃት፣ የሰዎች ትችትን ፍርሃት ነው። ድሆችና መካከለኛ ገቢ ያላቸው ቤተሰቦች በልጆቻቸው አእምሮ ሳያውቁት ፍርሃትን ይዘራሉ። አትጋፋ፣ አዲስ ነገር ውስጥ አትግባ፣ በጥንቃቄ ተጓዝ፣ ያለን እንዳታጣም ይሏቸዋል። ነገር ግን ይህ አስተሳሰብ አእምሯቸውን ሽባም ያደርገዋል። ሀብታሞች ግን ለልጆቻቸው ውድቀትን በፍጹም በተለየ መንገድ ነው የሚተረጉሙት።
እነሱም የሚሏቸው ውድቀት ማለት ሽንፈት አይደለም፣ ውድቀት ማለት ማሸነፍ ወደሚቻልበት ቀጣይ መንገድ የሚወስደን ትልቅ ትምህርት ቤት ነው ብለው ያስተምሯቸዋል። እውነተኛ ሀብት በመጀመሪያ በአስተሳሰብ ውስጥ ነው የሚጀምረው። አእምሮአችሁን በየቀኑ ካላስተማራችሁ፣ ለአደጋ ካላዘጋጃችሁ፣ በዓለም ላይ በየቀኑ የሚፈጠሩትን ታላላቅ የሀብት ዕድሎች ማየትም አትችሉም። ሀብታሞች ለልጆቻቸው የሚሰጡት ትልቅ ውርስ ባንክ ውስጥ የተቀመጠ ገንዘብ ብቻ አይደለም፣ ይልቁኑ በማንኛውም ማዕበል ውስጥ የማይበገር ጠንካራ አእምሮ መፍጠር ነው። የዛሬ የጥበብ መንገድ ጉዟችን እዚህ ላይ ያበቃ። አሁን በሕይወታችሁ ውስጥ ትልቅ ውሳኔ የመወሰን መስቀለኛ መንገድ ላይ ቆመዋል። ምርጫው አሁንም ቢሆን በእጁ ነው። አንድ ድሃ አባት እኔ ይህንን ነገር ማድረግ አልችልም ብሎ እኔ የተጻፈልኝ ይህ ነው ብሎ እጁን አጣጥፎ የድህነት ሰንሰለት ለልጁ ያውርሳል? ወይንስ እንደ ሀብታም አባት ዛሬውን ውሳኔውን ወስዶ ሕይወትና የትውልዱን የወደፊት ዕጣ ፈንታ ለመቀየር ምን አይነት ንብረት መገንባት አለብኝ ብለው ራሱንስ ይጠይቃል? ያስታውሱ፣ ድህነት ጊዜያዊ ገንዘብ ማጣት ሊሆን ይችላል። ነገር ግን አእምሮን አጣጥፎ መቀመጥ የአስተሳሰብ በሽታ ነው። ይህንንም የአስተሳሰብ ለውጥ ዛሬውኑ በተግባር ይጀምሩ። በመጀመሪያ በአቅራቢያው ያሉትን አላስፈላጊ ዕዳዎች ይቀንሱ። ንብረትም ሊሆን የሚችሉ ትናንሽ ዕውቀቶችንና ሥራዎች ላይ ኢንቨስት የሚያደርጉ። ይህንን ታላቅ አስተሳሰብ ለውጥ ለአንድ ሰው ብቻ ሳይሆን ለሚወዷቸው ለጓደኞቻችሁና ለልጆቻችሁ እንዲደርስ አሁኑኑ ቪዲዮንም ሼር ያደርጉት። በቪዲዮ ላይ ያላችሁን ጥልቅ ስሜትና አስተያየትም ኮመንት ላይ ያስገቡልኝ። እንደነዚህ ያሉ ሕይወትንና አስተሳሰብን የሚቀይሩ ጥልቅ የጥበብ መንገዶችን ሁልጊዜ ለማግኘት ቻናሉን አሁኑኑ ሰብስክራይብ የሚያደርጉ፣ የደውል ምልክቷን የሚጫኑ። ጥበብ ሕይወቱን በብርሃን ይመራዋል። በሚቀጥለው ቪዲዮ እስከምንገናኝ ሙሉ ጤናና ሰላም ለእናንተ ይሁን እያልኩ ቸር ያቆየን።